አቶ ጋዲ ይባርካን ወይም አቶ ጋዲ ደስታው ይባርካን የእስራኤል የሀገር ውስጥ ምክትል የደህንነት ሚኒስትር ማን ናቸው? አቶ ጋዲ ማኅበራዊ እንቅስቃሴዎችን የጀመሩት ገና የ16 ዓመት ልጅና የሁለተኛ ደረጃ ተማሪ እያሉ ነበረ። አቶ ጋዲ ደስታ የሁለተኛ ደረጃ ትምህርታቸውን በጥሩ ውጤት ተሸላሚ በመሆን እንዳጠናቀቁ ብሔራዊ ውትድርና ግዴታቸውን ለመወጣት በእስራኤል አሉ ከሚባሉ ክፍለ ጦሮች በአንደኛው የመከላከያ ሰራዊት ልዩ የጥበቃ ሥራ ውስጥ በመግባት በክብር ተመርቀው የሻለቃ ማዕረግ ያላቸው መኮንን በመሆን ያገለገሉ ናቸው። ጋዲ ይባርከን ወደ ሥልጣን ከመምጣታቸው በፊት በተለያዩ መስኮች ትውልደ ኢትዮጵያውያን ቤተ እስራኤላውያንና የሀገሪቱን ሌሎች ዜጎች ሲያገለግሉ ቆይተዋል። ዘረኛነትን ለመዋጋት የተመሠረተን ጥምረት የመሩ ሰው ናቸው። በሪ የተሰኘውንና ከውትድርና ግዳጅ በፊት ወጣቶችን በሥነ ልቦናና በተለያዩ ጉዳዮች ላይ ቅድመ ዝግጅት የሚሰጥ ተቋም በመመስረት ሲመሩ ቆይተዋል። ይህ ብቻ አይደለም። ቄሲም የተባለው የቤተ እስራኤላውያኑ መንፈሳዊ መሪነት በእስራኤል ተቀባይነት እንዲያገኝ ከሚታገሉት መካከል ግንባር ቀደም በመሆን ላለፉት 20 ዓመታት አታግለዋል። በመላ አገሪቱ ላሉት ትውልደ ኢትዮጵያውያን ቤተ እስራኤላውያን ተማሪዎች የነፃ የትምህርት ዕድል እንዲገኝና ለወጣት ባለትዳሮች የቤት መግዣ ብድር ከመንግሥት እንዲያገኙ ብሎም በሀገሪቱ ከፍተኛ የመንግሥት የሥራ መደቦች ላይ ከነጮች እኩል እንዲቀጠሩ ቅጥር እንዲኖር ትልቅ ሚና የተጫወቱ ታላቅ ቤተ እስራኤላዊ ፖለቲከኛ ናቸው። በ2012 ዋነኛው ምግባችን የሆነውን ጤፍ ከኢትዮጵያ ወደ እስራኤል እንዲገባ በኢትዮጵያና በእስራኤል መካከል ሕጋዊ የንግድ ስምምነት እንዲደረስ አድርገዋል። በተጨማሪም የዛሬ 2 ዓመት ገደማ የሰሜን ፓርክ ሲቃጠል ፓርኩን ለመታደግ የሰብአዊ እርዳታ ልዑካንን በመምራት የትውልድ ሀገራቸውን ኢትዮጵያን ታድገዋል። ከ6 ወር በፊት በኢትዮጵያ የአንበጣ መንጋ ወረርሽኝ በተከሰተበት ጊዜ የባለሙያዎችን ልዑካን ቡድን በመምራት ወደ ኢትዮጵያ በመውሰድ የቴክኖሎጂ እርዳታና የገንዘብ ድጋፍ በማድረግ ሀገርና ወገንን ረድተዋል፣ አኩርተዋል። የታላቁን የሕዳሴ ግድብ በተመለከተም ምንም እንኳ የእስራኤልን መንግሥት ተቃራኒ የሆነ ሐሳብ እንዲገልጹ ባይፈቀድላቸውም አቶ ጋዲ ደስታ የኢትዮጵያ ሕዝብና መንግሥት በሚፈልጉት መንገድ በፕሬዚደንት ትራምፕ ፊት ቆመው የኢትዮጵያን አቋም ደግፈዋል። በእስራኤል ፖለቲካ ውስጥ አቶ ጋዲ ወደ ሥልጣን ከመጡ ወዲህ በእስራኤል ውስጥ የማኅበረሰቡና የጥቁሮች ሕይወት ተለውጧል። በእስራኤል ታሪክ በእምነት ጭምር የሚታወቀው ሕግ ከ10ቱ ትእዛዛት አንዱ እናትህና አባትህን አክብር የሚለው ነው። አቶ ጋዲ ይህንን እየተረሳ የመጣውን ቃል ለመፈጸም የክኒሴት አባል ሆነው በተሾሙበት ዕለት በፓርላማው ፊት የእናታቸውን እግር ተንበርክከው ስመዋል። ስመው ሲነሱ ፕሬዚደንቱም ጠቅላይ ሚኒስትሩም አመሰገኗቸው። ለዘመናት የተረሳውን ባህል እዚህ ካሉት ቤተ እስራኤል ኢትዮጵያውያን የተማርነው ትልቁ እሴት ነው በሚል አክብሮታቸውን ገለጹላቸው። ጋዲ በክኒሴት ውስጥም ትልቅ ሚና የተጫወቱና በመጫወት ላይ የሚገኙ አኩሪ ቤተ እስራኤላዊ ናቸው። አቶ ጋዲ ወዲያውኑ ክኒሴት እንደገባ ኪርያት ጋት በመባል በምትጠራው ከተማ ለዘመናት ሲፈጸም የቆየውን ዘረኛነት በማውገዝ በከተማው ያሉ መዋለ ሕፃናት ጥቁሮች ለብቻ፣ ነጮች ለብቻ ተለይተው ሲማሩበት የነበረውን መዋለ ሕፃናት ራሳቸው ቦታው ድረስ በመገኘት መዋለ ሕፃናቱ በአንድ ወር ውስጥ እንዲዘጋ በማድረግ ሕፃናቶቹ በከተማዋ ባሉ ትምህርት ቤቶች ከነጮች ጋር እኩል ተቀላቅለው እንዲማሩ ለትምህርት ሚኒስቴር ትዕዛዝ በመስጠት
የጥቁሮችን መብት ማስከበር የቻሉ ታላቅ ኢትዮጵያ እስራኤላዊ ፖለቲከኛ ናቸው። ለቤተ እስራኤሎች አንዱ ፈተና የነበረው የሃይማኖት መሪዎቻቸው ራባኒዎች በሌሎች ያላቸው ተቀባይነት እምብዛም አለመሆኑ ነበር። ይህንን ሁኔታ ለማስተካከል ለ4 አስርት ዓመታት ያህል ከባድ ትግል ተካሂደዋል። በተለይ ከ2 አስርት ዓመታት ወዲህ አቶ ጋዲ ባደረጉት እንቅስቃሴ ስኬት ተመዝግበዋል። ወደ ሥልጣን ከመጡ ወዲህም የሃይማኖት መሪዎችን ወደ ሸንጎ በማካተት 47 ሚሊዮን ሼቀል በጀት በመበጀት በሀገሪቱ የመጀመሪያውን ታሪክ ሰርተዋል። አቶ ጋዲ ለአጭር ጊዜ የቆዩበትን ገዢ ፓርቲ ሊኩድን ትተው በጦር ሰራዊት ከፍተኛ መኮንኖች ከሚመራው አዲሱ ብሉ ኤንድ ዋይት ፓርቲ ጋር ተቀላቀሉ። አቶ ጋዲ ሊኩድን በለቀቁ ማግስት ብሉ ኤንድ ዋይት የተሰኘው ፓርቲ ከፍተኛ የሥልጣን ቦታዎች እንደሚሰጧቸው ቃል ቢገቡም ፓርቲው ለህብረተሰቡ የገባውን ቃል እንደማይፈጽም ሲያውቁ ፓርቲውን ለቀው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደሚመራው ሊኩድ ፓርቲ ለመመለስ ወሰኑ። ጠቅላይ ሚኒስትሩም ሽማግሌ ልከው ተደራደሯቸው። በምክር ቤቱም 20 ወንበር ሰጧቸው። ጋዲም ፖለቲካዊ ክህሎታቸውን ተጠቅመው የምርጫውን መንገድ በመቀየር ኔታንያሁ ከ3 የምርጫ ዘመቻዎች በኋላ አሸናፊ እንዲሆኑ ጋዲ ደስታ ይባርከን የአንበሳውን ድርሻ ተጫውተዋል። በፖለቲካው ዓለም በታሪክ ለመጀመሪያ ጊዜ በእስራኤል ታሪክ ጥቁር በመሪ ደረጃ ሲወዳደር ብዙዎችን ያስደመመ ነበር። የእኛ ኅብረተሰብም እኔን ደግፎ በመምጣቱ ወገኔ ለዚህ ሥልጣን አበቃኝ፣ እኔም የታገልኩለትን የኅብረተሰቤን ተልእኮ እያስፈጸምኩ እገኛለሁ ይላሉ። ከእነዚህም አንዱና አንገብጋቢው ተቋርጦ የነበረውን ከኢትዮጵያ ወደ እስራኤል ይደረግ የነበረውን ጉዞ ወደ ፓርቲው ስገባ ባደረግኩት ስምምነት መሠረት የተቋረጠው ጉዞ እንደ አዲስ እንደገና ተከፍቶ በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ሁሉም ነገር ወደ ተዘጋጀላቸው ወደ እስራኤል እየገቡ ነው። ገና ሲገቡ ጀምሮ ታላላቅ ባለሥልጣናትና ኮሚቴ በማዋቀር ከኤርፖርት ጀምረው በቀይ ምንጣፍ እንዲቀበሏቸው አድርጌያለሁ። ይህም በታሪክ ደረጃ የመጀመሪያው ነው። ይህም የሆነበት በፖለቲካው ትግል ውስጥ ትልቅ ተደማጭነት ስላለን ነው። እኛ ትውልደ ኢትዮጵያውያን ቤተ እስራኤላውያን በፖለቲካው ዓለም ስንሳተፍና ስንናበብ ትልቅ ለውጥ ማምጣት የምንችል መሆናችንን እያስመሰክርን ነው ይላሉ ጋዲ። ለትውልዱ ትልቅ አርያ መሆን የሚችል እንደ ጋዲ ያለ ወጣት ፖለቲከኛ ማፍራት እነሆ ተችሏል። 2 ዓመት ባልሞላ በአጭር ጊዜ ውስጥ ዓለምን ያስደመመ ወጣት ፖለቲከኛ ሆነዋል። በሙያው በችሎታው ተጨብጭቦለት ጋዲ ባርከን የእስራኤል መንግሥት የውስጥ ደህንነት ምክትል ሚኒስትር በመሆን ዛሬ ከኔታንያሁ የቅርብ አጋሮች መካከል አንዱና ግንባር ቀደም ሲሆን ለወደፊት ተስፋ ከተጣለባቸው የእስራኤል መሪዎች አንዱ ነው። የጋዲ ባርከንን ወደ መከላከያ ሚኒስቴር መምጣት ተከትሎ በትውልደ ኢትዮጵያውያን ቤተ እስራኤላውያን ላይ የቀረበው የክስ መዝገብ ቁጥር 50 በመቶ ግማሽ በግማሽ ቀንሷል። የክስ ፋይል የተከፈተባቸው ኢትዮጵያውያን ብዛት ያላቸው ነበሩ። የክስ ፋይሉ ከተከፈተባቸው 90 በመቶ ያህሉ ተቀንሷል። በዚህ ክስ ውስጥ ታዳጊ ሕፃናቶች የሚገኙበት ነበር። ይህን ችግር ለመቅረፍና ከስሩ ለማድረቅም ከማኅበረሰቡ የወጡትን በዘርፉ የሚሰሩትን ትውልደ ኢትዮጵያውያን ቤተ እስራኤል መኮንኖች በከፍተኛ ሹመት አንበሽብሸዋል። የ18 ዓመት ወጣት የሆነውን ሰለሞን ተካን የገደለው ፖሊስ የፍርድ ብያኔው ገና ሳይጠናቀቅ የመርማሪ ክፍል ኃላፊ በመሆን ተሹሞ ሥራ እንደሚጀምር የሃይፋ ከተማ የፖሊስ አዛዥ ጀነራል ዮራም ሶፌር መግለጻቸውን የሰማው ምክትል የአገር ውስጥ የመከላከያ ሚኒስትር ጋዲ ደስታ ይባርከን እንዴት ተደርጎ ብሎ ሁሉንም የፖሊስ መኮንኖች ሰብስቦ ሕዝባችን በፖሊስ የደረሰበት ጠባሳ ሳይሽር ያውም በእኔ ሥልጣን ዘመን እንዲህ ዐይነት ግፍ
በፍጹም አይፈጸምም፣ አይደረግም። ፍርድ ቤቱ ውሳኔ እስኪሰጥ ድረስ ፖሊሱ ከሥራው ገበታው ሊወገድ ይገባል በማለት በማያዳግም ውሳኔ ፖሊሱን ከሥራው አግደውታል። ጋዲ ባርከን በእስራኤል ፖለቲካ ውስጥ ጉልህ ሚና አላቸው ከሚባሉ ስመጥር ፖለቲከኞች ተርታ በመሆን በአጭር ጊዜ ከ17 ወደ 20 ድምፅ ማግኘት የቻሉ በመሆናቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ አድናቆትን አትርፈዋል። በሚቀጥለው ምርጫ ከፍተኛ ሚኒስትር ሆነው የመሾም ዕድላቸው ሰፊ ነው። በዛም መሠረት ለኢትዮጵያ እስራኤላውያን ወገናቸው ታላቅ አለኝታና መከታ መሆናቸውን ይቀጥላሉ። ያ አንዴ ከተከሰተ፣ አንዴ ከተመረጡ ለመላው የኢትዮጵያ ማኅበረሰብና እንደዚሁም ለዓለም ጥቁር ሕዝቦች ታይቶ የማይታወቅ ስኬት ይሆናል።